ለቆዳችሁ ማድረግ ያለባችሁን የቆዳ አጠባበቅና እንክብካቤ በሙሉ እያደረጋችሁ ቆዳችሁ እንደመሻሻል ወይ ብጉር ወይ ድርቀት ወይ ማቃጠል ወይ መጥቆር ወይ ምንም አይነት ለውጥ አላሳይ ብሏችኋል? ምናልባትም ይሄ የሚሆነው ባለማወቅ በምትሰሯቸው የስኪን ኬር ስህተቶች ሊሆን ይችላል። በዛሬ ቪዲዮም በጣም የተለመዱና ብዙ ሰዎች የሚሰሯቸውን 5 የስኪን ኬር ስህተቶች እስከነ መፍትሄዎቻቸው ነግራችኋለሁ። አንደኛ፣ ፊታችንን ስንታጠብ በቂ ጊዜ አለመስጠት። ፊትን መታጠብ ሳሙና ቆዳ ላይ አድርጎ መለቅለቅ ማለት አይደለም። ብዙዎቻችንም እንደዛ እናደርጋለን። ነገር ግን ፊታችንን በሳሙና ስንታጠብ ሳሙናው ቆዳችን ላይ ከ2 ደቂቃ ያላነሰ ማቆየት አለብን። ለምን ካላችሁኝ ደግሞ ሳሙናው ስራውን ለመስራት ጊዜ ስለሚያስፈልገው ነው። ለምሳሌ ብጉሩን የሚያጠፋ ቆዳን ኤክስፎሊየት የሚያደርግ ወይም ሌላ ጥቅም ያለው ሳሙና ስራውን በሰከንድ ውስጥ አይሰራም። ስለዚህ ሳሙናውን ፊታችን ላይ በደንብ ካዳረስን በኋላ ቢያንስ ለ2 ደቂቃ ያክል በጣታችን እያሸን ማቆየት አለብን። በዚህ መንገድ ቆዳችን ይጠራል፣ እንዲሁም የሳሙናውን ጥቅም በደንብ እናገኛለን። ሁለተኛ፣ ወዛም ቆዳ በጣም ሲደርቅ ብጉሩን ያጠፋል ብሎ ማሰብ። ሌላኛው የቆዳ አጠባበቅ ስህተት ደግሞ ብጉሩ የሚያጠቃውና ወዛም ቆዳ ኖሮ ቆዳችንን በጣም በሚያደርቅ ሳሙና እየደጋገምን ነጭ እስኪሆን ድረስ መታጠብ ብጉሩን ያጠፋል ብሎ ማሰብ ነው። ፊታችን በጣም እስኪደርቅ ድረስ ስንታጠበውና ኤክስፎሊየት ስናደርገው ያንን ድርቀት ለመከላከል ቆዳችን ተጨማሪ ቅባትን ያመርታል። ይህ ማለትም ወዛም ቆዳ ተጨማሪ ቅባትና ወዝ ሲያመርት የሚወጣብን ብጉርና ሽፍታ መጠን የዛኑ ልክም ይጨምራል። ስለዚህ ብጉርን ለማጥፋት ይሄ ትክክለኛው መንገድ አይደለም። በትክክለኛው ሳሙና በቀን 2 እየታጠብን ለብጉር ማጥፊያ የሚሆኑ ሲረምና የሬቲኖይድ አይነቶችን ተቀብተን በኋላም ለወዛም ቆዳ የሚሆን ሞይስቸራይዘርና ሰንስክሪን መቀባት ብጉርን በተሻለ መልኩ ያጠፋል። ሶስተኛ፣ ሰንስክሪን አለመጠቀም። ሰንስክሪን አለመጠቀም የብዙ ሰዎች ስህተት ነው። የፀሐይ አልትራቫዮሌት ጨረር ቆዳችን ለረጅም ጊዜ በሚያገኝበት ጊዜ የኮላጅን ምርትን በመቀነስ ቆዳችን እንዲሸበሸብ ያደርጋል፣ ቆዳችን ያጠቁረዋል፣ የቆዳ ድርቀትንም ያመጣል። ከዛም አልፎ ሲብስ ደግሞ የቆዳ ካንሰርን እስከማምጣትም ይደርሳል። ይሄ የምታዩት ፎቶ የ2 መንትያ እህትማማቾች ፎቶ ሲሆን በግራ በኩል ያለችው በየቀኑ ሰንስክሪን ትቀባ የነበረች ስትሆን በቀኝ በኩል ያለችው ደግሞ የፀሐይ መከላከያ የማትቀባ ነበረች። ይህ የምታዩት ፎቶ ደግሞ የመኪና ሹፌር በስራው ላይ ለአመታት በግራው መስኮት የሚያገኘው ፀሐይ ምን ያክል ግልጽ በሆነ መልኩ ቆዳው እንዲሸበሸብ እንዳደረገው ያሳያል። የመጨረሻው ፎቶ ደግሞ ይህች ሴት ለአመታት የፀሐይ መከላከያ ትቀባ የነበረች ስትሆን የምትቀባው ግን ፊቷን እንጂ አንገቷን አልነበረም። ይህም የ2 የተለያየ ሰው አካል እስኪመስል ድረስ አንገቷ ተሸብሽቦና ጠቁሮ ፊቷ ግን ጤናማ ይመስላል። ስለዚህ ሁላችንም ሁልጊዜ በየቀኑ ሰንስክሪን መቀባት ይኖርብናል። አራተኛ፣ የስኪን ኬራችን ድሮፐር ቆዳችንን ማስነካት። የሲረሞች ማውጫ ወይም ድሮፐር በፍጹም ቆዳችንን መንካት የለበትም። ቆዳችን ላይ ብዙ ባክቴሪያዎችና ላብ አለ። የሲረማችን ድሮፐር ቆዳችንን ስናስነካ እዛ ላይ ያለውን ባክቴሪያ ወስደን ወደ ብልቃጡ እናስገባዋለን። ይህም ሙሉ ፕሮዳክቱ እንዲበላሽ፣ መስራቱን እንዲያቆም ወይም ቆዳችን ላይ ሌላ ችግር ሊያመጣ ይችላል። ስለዚህ ስንጠቀም አየር ላይ አድርገን ከዛ በንጹህ እጅ ሙሉ ፊታችን ላይ ማዳረስ አለብን። አምስተኛ፣ አንድን ፕሮዳክት ከመጀመራችን በፊት በቂ ጥናት አለማድረግ። ብዙ ሰው ሲጠቀመው ስናይ ወይም ይህንን ነገር ያደርጋል ተብሎ ሲወራለት የሰማነውን ነገር መሞከር የብዙዎቻችን ልምድ ነው። ይህ ግን ትልቅ ስህተት ነው። አንዳንድ ፕሮዳክቶች አጠቃቀማቸው ይለያያል፣ የምንጠቀምበት ሰዓት እንዲሁም ብዛት የተለያየ ነው። በዋነኛነት ደግሞ ከኛ ቆዳ አይነት ጋር ይሄዳል ወይስ አይሄድም የሚለውን ነገር ማወቅ አለብን። ስለዚህ አንድን ፕሮዳክት መጠቀም ከመጀመራችን በፊት ስለ ፕሮዳክቱ ምንነት፣ በውስጡ የያዘው ግብአት፣ የቆዳችን አይነት፣ ከፕሮዳክቱ ጋር አብረን መጠቀም ያለብንና የሌሉብን ነገሮች፣ ምን ያክል ጊዜ፣ በምን ያክል የጊዜ ልዩነትና በየትኛው ሰዓት እንጠቀም የሚሉትን ነገሮች በደንብ ካጠናን በኋላ አለርጂ እንዳይሆንብን በትንሹ ከጆሮአችን ስር ፓች ቴስት ወይም ሙከራ ማድረግ አለብን።